በየትኛው ጊዜ የአካል ጉድለት ወይም ደግሞ ድጋፍ የሚፈልግበት ጊዜ እንደሚመጣበት አይታወቅም። ከነበረበት ሁኔታ ሙሉ ለሙሉ ነው የህይወት አቅጣጫው የሚቀየረው። እንደዚህ ተጉዤ የልጄን እጅ የሚይዝበት ቀን ነበር ያልፈኝ። እንዲህ በአንድ ሳይድ ሆኜ ተኝቼ ማታ የሆነ ሰዓት ላይ መገልበጥ ፈልጌ ራሱ መገልበጥ አልችልም። በስኳር ምክንያት የተለያዩ አካላቶቹ እየተቆረጠ ነው። በአደጋ ምክንያት እንደዛ ይሆነ ያንን ነገር ወደ ነበረበት እንዲመለስ የሚደረግ ድጋፍ አለ። ትናንትና በእጁ ሲጽፍ የነበረ ሰው ዛሬ እጁ ሲቆረጥ ተሰባብሮ ይቆረጣል። የመጀመሪያ ሕክምና የሚሆነው ስነ ልቦናው ነው። ከዛን ጊዜ አርቲፊሻል ይለያያል። በጣም ከባድ ነው። በቃ እዛን ቀን ነው የተወለድኩት። እኔ እንደገና ተወለድኩ። የወገብ እንቅስቃሴ ይሰራሉ፣ እጃቸውን ያፍታታሉ፣ እግራቸው ላይ ይሰራሉ። ማይደማችሉትን እጅ እግር የሆነ ጭራሹን ማይደማችሉትን ሮቦት ተጠቅሞ ሰው የትም ደርሶ ሊመጣ ይችላል። የእናንተ ደግሞ አንደኛው ተግባር የዚህን ሰው ብርሃን ማሳየት ነው። ጤና ይስጥልን ተመልካቾቻችን፣ እንዴት አላችሁ? በየሳምንቱ የተለያዩ የጤና ጉዳዮችን እያነሳ ወደ እናንተ የሚደርሰው የጤና ወግ ፕሮግራማችን እነሆ ተጀምሯል። ዛሬም ትልቅ የሆነ የጤና አገልግሎት ከሚሰጥ ተቋም ጋር ነው ዛሬም ቆይታ የምናደርገው። ተቋሙ የኢትዮጵያ አካል ድጋፍ አገልግሎት ነው የሚባለው። የተቋሙ ዋና ስራ አስፈጻሚ ደግሞ ከኛ ጋር ውይይት ለማድረግ እዚህ ስቱዲዮ ደርሰዋል። ዶክተር ታሪኩ ታደሰ ይባላሉ። ዶክተር ለጊዜው ከልብ አመሰግኖታለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም። በጤና ወግ ብዙ የጤና ጉዳዮችን እናነሳለን። የጤና አገልግሎት ውስጥ ካሉ ተቋማት ጋርም እንደዚሁ እየሄድን ስራቸውን እየተመለከትን እዚሁ መተው ሀሳባቸውን የተቋማቸውን አገልግሎት ይገልጻሉና እናንተ ተቋም መጀመሪያ ስመጣ አገኛለሁ ብዬ ያሰብኩትና ውስጡ ደግሞ የሚሰሩት ስራዎች ያሉት አገልግሎቶች በጣም ለኔ ከአይምሮ በላይ ነው የሆነው። በጣም ሰፋፊ ስራ ትርጉሙ ስንመለከተው ሀገራዊ በሆነ መልኩ ትውልድ ላይ የሰዎች ሰርቶ የመኖር ላይ የነገ ተስፋቸው ላይ ትልቅ ሚና ያለው ስራ ነው የምትሰሩትና እንደው እስቲ መጀመሪያ ከርሶ ጅማሩ አድርግና የኢትዮጵያ የአካል ድጋፍ አገልግሎት ምን አይነት ተቋም ነው? ምን ስራዎችን ነው በውስጡ የሚያከናውነው ከሚል መነሻ እናድርግ። እሺ፣ አመሰግናለሁ። የኢትዮጵያ አካል ድጋፍ አገልግሎት እድሜው አጭር ነው። ከዛሬ 3 አመት በፊት ኦልሞስት 4 አመት ሊሆነው ነው በክቡር ጠቅላይ ሚኒስትራችን ሀሳብ አምጪነት እንዲገነባና አዲስ ዘርፍ ለኢትዮጵያ እንዲከፈት የተደረገ በውስጡ መላውን የአእምሮና የፊዚካል የሆኑትን አገልግሎች አጠቃሎ እንዲሰጥ በተለይም ደግሞ በልዩ ሁኔታ በአጋሽ ቴክኖሎጂ ታግዞ አገልግሎት እንዲሰጥና በዓለም ዙሪያ ተረስቶ የነበረ አገልግሎት ለምሳሌ የማገገሚያ አገልግሎት በዓለም ዙሪያም የተዘነጋ አንዳንድ ሀገራት ደግሞ ከ100 አመት በላይም አገልግሎቱን የጀመሩ በእኛ ሀገርም በእንደ አፍሪካም ደግሞ ሌቶንን የጀመርነው አገልግሎቱ ግን ወሳኝ ክንፍ የሆነ ግን የተዘነጋ የከሱስ ማገገሚያ ማለት ነው። አዎ፣ የአእምሮ ማገገሚያ፣ የሱስ ማገገሚያ፣ የአጋሽ ቴክኖሎጂ በመንግስት ተይዞ እንደ መዋቅር ተይዞ መንግስት አሰራሩን አብጅቶለት በጀት መድቦለት በሀገር ደረጃ ተሰርቶበት አያውቅም። አንዳንድ ግለሰቦች የሞከሩ በደረጃ የተደራጁ ሰዎች ሲሰሩ የነበሩ የሰው ልጅ ሲያግዙ ኢትዮጵያን ያቆዩ አሉ። ግን በመንግስት ደረጃ እንደዚህ ሲዋቀር ገና የመጀመሪያ ጊዜ ነው። ከዛ ተነስቶ እስካሁን ድረስ አገልግሎት እየሰጠ ይገኛል። አዎ፣ በጣም ትልቅ ኃላፊነት ይዞ ያለ ተቋም ነው። በተለያየ አጋጣሚ እንግዲህ ድንገተኛ በሆኑ ነገሮች፣ ተፈጥሯዊ በሆኑ ነገሮች፣ ሰው ሰራሽ በሆኑ ነገሮች አንድ ሰው አካሉን የሚያጣበት አጋጣሚ ሊፈጠር ይችላልና የዛ ሰው ህይወት እንግዲህ በፊት ከነበረበት ሙሉ አካል ከነበረበት ሁኔታ ሙሉ ለሙሉ ነው የህይወት አቅጣጫው የሚቀየረው። ስለዚህ ጨለማ ውስጥ ነው የሚሆነው ያ ሰው ማለት ነውና የእናንተ ደግሞ አንደኛው ተግባር የዚህን ሰው ብርሃን ማሳየት ነው። በጣም በሚገርም ሁኔታ እናንተ ተቋም በመጣውበት ጊዜ አንዲት ሴት አግኝቼ ነበርና ከወለደች በጣም ቅርብ ጊዜ ነው እና ምን አለች መሰለ ዶክተር፣
እግሬን ካጣው በኋላ አለችኝ። አንድ እግሬን ካጣው በኋላ ተመልሼ ቆሜ የልጄን እጅ ማያዝ እችላለሁኝ የሚል ሁላ ሀሳብ አልነበረኝም ጭራሽ። እዚህ ከመጣው በኋላ እግር ተሰክቶልኝ እንደዚህ በሁለት እግሬ ስቆም የተሰማኝን ስሜት ብላ በጣም በሚገርም ፈገግታ ነው ሀሳቧን ስታጋራኝ የነበረው። መጀመሪያ እንደ ባቄላ ምታል እጢ ነበረች ማለት ተባጭ ነገር። ከዛ በ2 ወር በ3 ወር ውስጥ አደገ ከእግሬ ጋር ጥብቅ አለ ማለት ነው። ከዛ ጣና ጣቢያ ሄጄ ታየሁት። ምርመራ ምናምን ተደረገልኝ። እጢ ነው ኦፕሬሽን መሆን አለበት ተባለ። መጀመሪያ ኦፕሬሽን ተሰራው ማለት። ከዛ በአመት ከ6 ወር ደግሞ ተመልሶ መጣ። አራስ ነበርኩኝ። አራስ ስለነበርኩኝ እንትን አላልኩም ነበር አልሄድኩም ነበር እርቀት ስላለው ማለት ነው። ከዛ አሁን ደም ስሩን ይዞታል አሉኝ። እግሬ እየሳብኩት ነበር የሚሄደው የነበረ። ከዛ እየሳብኩት ሲሄድ በቃ ደም ስርሽን ይዞታል መቆረጥ አለበት አለ። ከዛ ቆረጡት አሉት። ያው በሽታውን ስለማውቀው በጣም ያመኝ ነበር፣ ይነዘነዘኝ፣ አያስተኛኝም፣ ያስቀምጠኝ በጣም ነበር የሚሰማኝ የነበረ። ከዛ ቆረጡት። 2 ቀን ነው የመጣሁት ለልምምዴ ማለት ነው። ቶሎ አገኘሁኝ፣ አልቆየሁም። እንክብካቤያቸውም ክብደቱም ጥሩ ነው። አለቀበቶ ነው ያደረጉልኝ፣ አሪፍ ነው። አሁን ስለማመድ በደንብ ስሄድ ከዛ የሚሸፈን ነገር አለ ይሸፍናሉ፣ ይሰጡኛል ማለት ነው። እንዴት ነበር የሚሄደው ነው ያልኩኝ። ደግሞ ገና ሕፃን ልጅ ስላለችኝ እሷ ራሱ እንደዚህ ተጉዤ የልጄን እጅ የሚይዝበት ቀን ነበር ያልኩኝ። በቃ እንዴት ስትሮጥብኝ ምናምን በጣም ነበር ማዝነኝ ነበር። ግን አሁን እንግዲህ እግዚአብሔር ያውቃል እሄዳለሁ ብዬ አስባለሁኝ። የልጄን እጅ የሚይዝበት ነበር የሚናፍቀኝ ነበር ማለት በአንድ እጄ እንኳን ቢይዝ በአንድ እጄ ልጄን ቢይዝ ብዬ አስብ ነበር። እግዚአብሔር ይመስገን አሁን እንግዲህ በዚህ እሄዳለሁ ብዬ ተስፋ አደርጋለሁ። ማንኛውም ሰው ልጅ ምድር ላይ ሲኖር በየትኛው ጊዜ የአካል ጉድለት ወይም ደግሞ ድጋፍ የሚፈልግበት ጊዜ እንደሚመጣበት አይታወቅም። በሌላ ቢቀር ወይ በተፈጥሮ ወይ በሰው ሰራሽ ወይ በእድሜ ምክንያት ወይ ደግሞ በተላላፊ ባልሆኑ በሽታዎች ምክንያት የሆነ ቦታ ላይ የሰው ልጅ ጉዳት ይደርስበታል። ሰው ልጅ ጉዳት ሲደርስበት እስኪደርስበት ድረስ ያለውን አያውቅም። አሁን ዛሬ አይን አለን፣ ጆሮ አለን፣ እንሰማለን፣ እግር አለን፣ እንሄዳለን፣ እጅ አለን፣ የምንፈልገውን እንሰራለን። ያንን ስናጣ ግን ተስፋችን ወዲያውኑ የሚጨልምበት ሁኔታ አለ። ሆኖም ግን ማንኛውም የሰው ልጅ ይሄ በዚህ ሁኔታ ድጋፍ ካገኘ፣ አጋዥ ቴክኖሎጂ ካገኘ ተመልሶ መስማት፣ ተመልሶ ማየት፣ ተመልሶ መሄድ፣ ተመልሶ መስራት ሙሉ በሙሉ እግሩ እንደ ድሮ በተፈጥሮ ባይመለስም ከሰው ጥገኛ ከመሆን ተላቆ ራሱን ችሎ ወደ መኖር ይቀየራል። ይሄኛው ደግሞ ለሰው ልጅ በጣም ትልቁ ተስፋ ምድር ላይ የመቆየት ህይወቱን የመምራት ሰው ላይ ጥገኛ ከመሆን የሚያላቅቅ ትልቁ ስራ ነው። ተስፋ ቆርጣ ወደ ቤቷ ተመልሳ ቢበዛ ፈጣሪን እያማረረች ትኖራለች እንጂ ሰው እንደዚህ ያደረገኝ ወይ ደግሞ ሕክምና አገልግሎቱን አላገኘውም አትልም። ይሄኛው አገልግሎቱን ሲያገኙ ግን ሙሉ በሙሉ ወደ ተስፋቸው ሲመለሱ፣ ወደ ነበሩበት ሲመለሱ ትልቁ ተስፋ ምድር ላይ የመኖራቸው አንደኛ ተስፋ ነው ያለመልማል። ሁለተኛ እነኚህ ሰዎች ሰርቶ ወደ መኖር ይሄዳሉ። ጥገኛ ከነበሩበት ይላቀቃሉ። አገር ኢኮኖሚ ላይ ኢምፓክት አላቸው። ስለዚህ የዚህኛው ሕክምና ነው ተዘንግቶ የነበረው በውስጡ በተቋሙ ደረጃውን ቢታዩ አሁን ለምሳሌ ተላላፊ ባልሆኑ በሽታዎች በማይታወቅ ሁኔታ አሁን በጣም ብዙ ሰው ስትሮክ እየመታ ነው። በስኳር ምክንያት የተለያዩ አካላቶቹ እየተቆረጠ ነው። በአደጋ ምክንያት እንደዛ እየሆነ ነው። ይሄኛው ድሮ ሲያስቸግረን የነበረ ተላላፊ በሽታ ነው። አሁን አካሄዱን ቀይሮ ልክ እንደሌላው ዓለም አገር እያደገ በሄደበት ቁጥር የሰው ዕድሜ በጨመረ ቁጥር ተላላፊ ያልሆኑ በሽታዎች እየተረከቡ ይሄዳሉ። በእኛም አኳን አሁን ስናየው ይሄኛው ሁኔታ በጣም ጎላ ብሎ እየመጣ ነው። ስለዚህ በተቋሙ ይሄኛው አገልግሎት ሰፋ ተብሎ ይሰጣል። በአእምሮ የታመሙት ይሰጣል፣ በሱስ የተጎዱት ይሰጣል፣
ለወደፊቱ ደግሞ ሰፋ ተብሎ በሁሉም ማገገሚያ ሁኔታ እየተሰጠ የሚሄድበት ሁኔታ ይኖራል። ለምሳሌ የልብ ማገገሚያ፣ የካንሰር ማገገሚያ፣ የነርቭ ሕክምና ለሚያስፈልጋቸው ወይ ደግሞ ኒውሮ ሪሃብ የሚባለው ቃጠሎ የደረሰባቸው የበርን ማገገሚያ፣ አንዳንድ ሰዎች ደግሞ እድሜ የከዳቸውም ይኖራል የጄራትሪክ የምንለው። በሌላ በኩል ደግሞ ፔዲያትሪክ ሪሃብሊቴሽን የሚባለው ኦቲዝምን ጨምሮ አንዳንድ ደግሞ የቆልማማ እግር የሚባለው ክለፉት የሚባሉ እንዲህ አይነት ነገሮች የመናገር ችግር ያለባቸው ወይ ደግሞ ላንቃቸው ከንፈራቸው ተሰንጥቆ ተመልሶ ወደ ኑሮ በደንብ ለማውራት እንዲችሉ ስፒች ቴራፒ የሚባለው የሚያገኙበት እነኚህ ተቋማት ከዚህ በፊት ሰፋ ተብሎ ስላልተሰራበት አገልግሎቱ ሰፊ ነው፣ ስራው ሰፊ ነው፣ ግን ሳይነካ ለረጅም ዓመታት ተቀምጦ በአሁኑ መንግስት ትኩረት ሰጥቶት ያስጀመረ ጉዳይ ነው። እንግዲህ ይህ አገልግሎት ለወደፊት ሰፋ ብሎ ይቀጥላል። አገልግሎቱም ብዙ ነው። ይህንን አገልግሎት ሊያግዝ የሚችል ደግሞ ትልቁ ነገር የሚያስፈልገው አጋዥ ቴክኖሎጂ ነው። ይህ አጋዥ ቴክኖሎጂ ኢትዮጵያ ከውጭ ለምን እያስገባች ለሰው እየሰጠች ነበረች። አሁን ታሪኩ ተቀይሯል። ኢትዮጵያ ራሷ ታመርታለች፣ ራሷ ልጆቿን ትደግፋለች። ስናስበው ክራንች እንዴት ለምን ለሰው እንሰጣለን? ዊልቸር እንዴት ለምን ለሰው እንሰጣለን? ዋናው መስራት ስላልቻልን ሳይሆን ትኩረት ስላልሰጠን ነበር። አሁን ግን ኢትዮጵያ ዊልቸርም ታመርታለች፣ ለእጅ ለእግር የሚሆኑትን ታመርታለች። ኦርቶቲክ የሚባል አካላቸው ኖሮ ድጋፍ የሚፈልጉ አሉ። በተለያዩ በተፈጥሮ ምክንያት ሲወለዱ አንድ ልጅ እግሩ አጥሮ ሊወለድ ይችላል። በተለያየ እንኳን ሴሬብራል ፐልሲ የሚባሉ በሽታዎች ጋር ሊወለዱ ይችላሉ። በተለያየ እንኳን ሊወለዱ ይችላሉ። እነኚህ ነው ኢትዮጵያ በራሷ እየሰራች ልጆቿን ታክማለች። በሌላ በኩል ደግሞ አካላቸው ኖሮ ጠፍቶ ወይ ደግሞ ተቆርጦ ጎሎ ድጋፍ የሚፈልጋል። እሱ ደግሞ ፕሮስቴቲክ ይባላል። ያንን ደግሞ እጅ ካጣ እጅ መስጠት፣ እግር ካጣ እግር መስጠት፣ ያንን የጎደለውን አካል መሙላት ማለት ነው። አካላቸው በተለያዩ አጋጣሚ ጎሎ የሕክምና ሂደታቸውን ከጨረሱ በኋላ ወደዚህ ማዕከል ሲመጡ እንደተባለው ባላቸው አቋም ባላቸው ቅርጽ መሰረት ይሰራላቸዋል። ከጉልበት በታች ከጉልበት በላይ እንደ አለው የአደጋ ሁኔታ ማለት ነው። ከዛ ውጭ ደግሞ እንደተባለው በተለያየ አጋጣሚ ቅድም ሲነሳ እንደነበረው በስትሮክ ሊሆን ይችላል። በተለያዩ ችግሮች አማካኝነት አንድ ሰው አካል እያለው እግሩም እጁም ሁሉም ነገር እያለ ግን ትክክለኛ ስራውን ሳይሰራ ይቀርና የፊዚዮቴራፒ ድጋፍ የሚፈልግበት አጋጣሚ ደግሞ አለና እናንተ ጋር ስመጣ የፊዚዮቴራፒ ክፍል ውስጥ የሌለ ማሽን የለም። እናቶች አሉ፣ ህፃናት አሉ፣ ወጣቶች አሉ። የወገብ እንቅስቃሴ ይሰራሉ፣ እጃቸውን ያፍታታሉ፣ እግራቸው ላይ ይሰራሉና ልክ እንደ ጂምናዚየም በጣም የተደራጀ ማሽን ያለበት ቦታ ላይ ሆነው ሰዎች እንቅስቃሴ ሲያደርጉ አይቻለውና አንዲት ያገኘኋት ሴት እዛ ውስጥ ያለች ምንድነው ከዚህ ቀደም ከተኛውበት እንኳን አልነሳም ነበረ። እዚህ ማዕከል ከመጣው በኋላ ይሄው ብላ እንግዲህ አሁን በዊልቸር ትሄዳለች። ያላት ለውጥ እዛ ያሉ ሰዎች ሲናገሩ ራሱ በጣም በቃ ሌላ የህይወት ምዕራፍ ውስጥ እንዳለች ነው ሲገለጽ የነበረውና የፊዚዮቴራፒ ክፍሉ እኔ በጣም ተደንቄ ነው ሳይው የነበረው። የመጣሁት ከደቡብ ኢትዮጵያ ክልል ከጅንካ ነው የመጣሁት። ምሰራውም በጅንካ ሆስፒታል ነርስ ነኝ፣ የህክምና ባለሙያ ነኝ። ጉዳቱ ከደረሰብኝ ቆይቷልና ለ7 ዓመት በዊልቸር ሆኜ ሰርቻለሁ። እዚህ ግን እንደተቀበሉኝ ዶክተሮች ማለት ዶክተር ደምስ ነበሩ። እሳቸው ከቲም ጋር ሆነው አዩኝ። መዳን ትችላለች። እኔ አላሰብኩም ነበር ማለት ፊውቸሪቲ የመዳን እንዳለኝ አላውቅም። እንዲህ ሆኜ ኖሬ ህብረተሰቤን አገልግዬ ለህዝብ አስተምሬ ሰው እንድጎዳ አልፈልግም። ባለኝ ሙያም ባለኝ አቅም አስተምሬ ሞታለሁ ብዬ ነበር እንጂ እድናለሁ የሚለውን እሳቤ የለም። በቃ የዛን ቀን ነው የተወለድኩት። እኔ እንደገና ተወለድኩ እና
የወገብ ድጋፍ የእግር ድጋፍ እንዲደረግልኝ በነጻ በፊት አሁን ኢቭን ከአልጋ ላይ መውረድ አልችልም ብቻ ላይ መቀመጥ አልጋው ላይ ራሱ እንዲህ በአንድ ሳይድ ሆኜ ተኝቼ ማታ የሆነ ሰዓት ላይ መገልበጥ ብፈልግ ራሱ መገልበጥ አልችልም። የግድ ተነስቼ ቁጭ ብዬ ወደምፈልገው ሳይድ ነበር የምገለበጠው። አንደበቴ ለይቶ ያወራልኝም ነበር። ስትሪት ቴክኒክ ስለሆነ ትራጅ ላይ ስለምሰራ ነው እንጂ በጣም በቃ ኢንተረስት ስለነበረኝ የስራ ኢንተረስት ስለነበረኝ ማስተማር ስለምፈልግ ነበር እንጂ በጣም ነበር ያዘኝ። ይሄ ሁሉ ችግሮች ቆርሼ ራሱ አልበላም ነበር። ሰው ነበር የሚያጎርሰኝ። ያምጣኝ ሰመሜ ወንድሜ ነበር የሚያጎርሰኝ። አሁን ግን ኢቨን ቁጭ ማለት አልችልም። አሁን እያይሽ ነው አይደል? ጸጉሬን ፈታለሁ፣ አበጥራለሁ፣ በአንድ ክራንች ራምዳለሁ። ይሄ ሁሉ ለውጥ የመጣው እዚህ ከመጣሁ ወዲህ። የኛው አገልግሎት ጤና ሚኒስቴር ለወደፊቱ የሕክምና ማዕከል ወይ ደግሞ የሜዲካል ቱሪዝም ወደ ሀገር እንዲመጣ ይፈልጋል። ስለዚህ ጤና ሚኒስቴር በልዩ ሁኔታ በልዩ ትኩረት ብዙ ስራዎች እየሰራ ነው። ለምሳሌ አንዱ ዊንጉ የፊዚዮቴራፒ ሴንተሩን በልዩ ሁኔታ ማደራጀትና ማገዝ ነው። ስለዚህ ለዚህ የሚያስፈልጉ ግብዓቶች ያስፈልጋሉ። ፊዚዮቴራፒ ሲባል በትናንሽ ነገሮች የሚሰሩ ብቻ አይደለም። ዓለም በብዙ ሁኔታ ብዙ ነገር ኢኖቬት አድርጎ ሰርተዋል። እስከ ሮቦቲክ አገልግሎት ድረስ ብዙ ሰርቪሶች አሉ። እኛ ያደረግነው ነገር ምንድነው? ዓለም ያላት ምንድነው ብለን አየነው። ለዚህ እንደ ጤና ሚኒስቴር ሁሉ ነገሩ ታይቶ ከዛ በኋላ ከተጠና በኋላ የሚያስፈልጉት ነገሮች እንዲሟሉ ነው ተደረገው። አንድ ሰው ሲመጣ የሚያስፈልጋቸው አንድ ሰው የመጀመሪያ ጊዜ ፓራላይዝድ ሲሆን ወይ ደግሞ ከነበረበት ሲወርድ ተስፋ ሲቆርጥ ሳይኮቴራፒ ይፈልጋል። ለዛ አገልግሎቱ ያስፈልጋል። ሕክምና ይፈልጋል። ክትትል ይፈልጋል። ጎን ለጎን ደግሞ ይሄንን ወደ ነበረበት ለመመለስ የሚያስፈልጉ ደግሞ የሕክምና ስርዓቶች ምድር ላይ ተፈጥረዋል፣ ኢኖቬት ተደርጓል። እነዚህን ብናመጣቸው ብናግዛቸው በጥሩ ሁኔታ ሰርቪሱን ብናሻሽል እነኚህ ሰዎች የማገገም ሁኔታቸው ሊያፋጥን ይችላል በተባለ ተብሎ ይህ ሁሉ እንዲገባ ተደርጓል። ስለዚህ አሁን ለሕክምናቸው ያግዛቸዋል፣ ቆይታውን ያሳጥርላቸዋል። በሁለተኛ ደግሞ መንግስት የሚሰጠው አገልግሎት ፌር ነው ለሁሉም። በኢንሹራንስ መታከም ይችላሉ፣ በሌላም መታከም ይችላሉ። ከፍሎም ለሚታከሙ በፌር ዋጋ መታከም ይችላሉ። ለማይችልም መንግስት አገልግሎት እንደ ሁኔታው ይሰጣል። ስለዚህ ይሄኛው አገልግሎት ሰፋ ብሎ ሲመጣ ሰዎችን በጣም እያገዘ ነው። ከዚህም በላይ ደግሞ መደራጀት እንዳለብን ስለሚገባ በሰፊ ሁኔታ ደግሞ ለወደፊቱ የሮቦቲክ አገልግሎት ደግሞ ከዚህ የተሻሉ እንዲጨመሩ በሂደት ነው ያሉት። ይሄኛው አሁን በሰው ታግዞ ነው። ከዚህ በኋላ ግን ሮቦት ዓለምን እያገዘ በፊዚዮቴራፒ በኩል በጣም ዓለምን እያገዘ ነው። መሄድ የማይችሉትን እጅግር የሆነ ጭራሹን መሄድ የማይችሉትን ሮቦት ተጠቅሞ ሰው የትም ደርሶ ሊመጣ ይችላል። ራሱን ሲችል ደግሞ ከዛ ሊወጣ ይችላል። ራሱን እስኪችል ድረስ እነኚህን ቴክኖሎጂዎችና እነኚህን አገልግሎቶች ማምጣት ግዴታ ስለሆነ ተሟልቷል። አገልግሎቱም እንግዲህ አሁን ኢትዮጵያን የሚመጥን በቂ ነው ባይባልም በጥሩ ሁኔታ ግን የኢትዮጵያን ይህንን ትልቅ ህዝብ ሊመጥን በሚችል ሁኔታ ግን መገባት እንዳለበት ስለሚገባን እሱ ይገነባል። ወደፊት የተሻለ እስኪመጣ ድረስ ደግሞ ይሄኛውም የተሻለ ነው። በጣም ቆንጆ ነው። አገልግሎቱም በዚህኛው ይቀጥላል። በጣም ቆንጆ ነው። ብዙ አይነት ማሽኖች አሉን። ለሁሉም አይነት አካል ቆንጆ የሆነ እንቅስቃሴ ለማድረግ የሚመች ነውና የሆነ አንድ ትልቅ ማሽንም አይቻለው አልጋ ላይ ተኝተው የመነሳት የመተኛት ልምምድ ሲያደርጉ አንድ ትልቅ አባት ስትሮክ አግኝቷቸውና ብቻ ምንድነው ብዙ አይነት ማሽኖች ለብዙ አይነት አገልግሎት የሚውሉ እንቅስቃሴ የሚደረግባቸው አሉ። በዛ ማዕከል ላይ እንግዲህ ታካሚዎች ያንን አገልግሎት እየወሰዱ ተመልክቻለሁኝ። ሌላው እንግዲህ ቅድም እንደተባለው በአፈጣጠር ችግር የቆልማማ እግር ሊኖር ይችላል፣ የተረከዝ ላይ ህመም ሊኖር ይችላል፣ የአንገት ድጋፍ የሚሰጥበትም አገልግሎት አይቻለሁ። ለወገብ የሚሆን እና በሁለት መልኩ የተረዳሁት እናንተ ጋር ያለውን ነገር አንደኛ በሆነ አጋጣሚ እግር በምናጣበት ጊዜ አካል በምናጣበት ጊዜ አርቲፊሻል አካል ተሰርቶ ይገጠማል። አካሉ ደግሞ እያለ ትክክለኛ ስራውን ደግሞ መስራት ደግሞ ሲያቅተው
ያንን ነገር ወደ ነበረበት እንዲመለስ የሚደረግ ድጋፍ አለ። ጫማ ራሱ አይቻለሁኝ። ለምሳሌ አሁን ሁለት እግር እኩል ላይሆን የሚችልበት አጋጣሚ አለ አሉኝ። እንደውም ይሄ ጫማ ምንድነው ብዬ ስጠይቅ ማለት ነውና እግሮች በትክክለኛው መንገድ ተግባራቸውን እንዲከውኑ የሳይዝ መበላለጥ ስለሚኖር እሱን ባላንስ የሚያደርጉበትም ስራ እንደሚሰራ ይቻላልና በጣም ሰፊ ነገር ነው እዛ ክፍል ሲከናወን የተመለከትኩት ራሱ። አዎ አሁን እኛ ጋር ያለው አገልግሎት በጣም ብዙ ነው። ለምሳሌ አንዱ እንዳነሳሹ ጫማ ነው። ስፔሻል ሹ የሚባሉት ለሰው ልጅ የሚያስፈልጉት ነገሮች በሙሉ እዚህ ጋር ነው የሚሰሩት። ይሄንኚህ ጫማዎች የሚሰሩት አንዱ እግሩ ሊያጥር ይችላል፣ አንዱ ደግሞ ሳይታከም ቆይቶ በተለያዩ ምክንያቶች ብዙ ነገር ሊያጣ ይችላል። ለነዚህ ሰዎች ስፔሻል ወይ ደግሞ እንደየታካሚው የሚሰራ የጫማ አይነቶች ይኖራሉ። እነኚህ በሙሉ ይሰራሉ። የስጋ ደዌ ታማሚዎችም አንዳንድ የሳይዝ ጉዳይ ስለሚኖር እግራቸው ለነሱም ተስማሚ የሆነ ጫማ እንደሚሰራ አይቻለሁ። ለሁሉም ይሰራል። ለምሳሌ ኤሌፋንቲያሲስ የሚባለው የተለያዩ ነገሮች እግራቸው በተለያየ ምክንያት ሲያብጥ አንዱ ኖርማል ሲሆን እነኚህ ሰዎች ጫማ ይፈልጋሉ። ባዶ እግራቸውን አይሄዱም። ለመከላከልም ወደ ሌላም እንዳይተላለፍ ለማድረግም ያገለግላል። እነኚህ አሁን ጫማዎች ይሰራሉ። አንድ ሰው ስኳር ሊኖርበት ይችላል። ኢንሶል አሁን ለምሳሌ ውስጥ ላይ የሚሰራላቸው ለስኳር ታማሚዎች የሚያስፈልግ እዚህ ይሰራል። ለነሱ እንዲሆን እግራቸው እንዳይጎዳ እንዳይቆስል ለመከላከል ቅድሚያ ኬር እንዲያረጉ ለማድረግ እሱም ይሰራል። አንዳንድ ቆልማማ እግር ላለባቸው እሱም የሚያስፈልጋቸው እዚሁ ይሰራላቸዋል። በሌላ በኩል አንዳንድ ሰዎች በተፈጥሮ እድሜ እየጨመረ ሲመጣ እግራቸው ላይ ተረከሳቸው ላይ አጥንት ታድጋለች። እንደ በሽታ አይም ሰው በቃ ከዛ በኋላ ይሰቃያል። አጥንት አደገች ይባላል። ግን በኖርማል ሁኔታ አጥንቱ ቦታው ታይቶ ተላይቶ በሁኔታው እንደየሁኔታው እንደየታካሚው ይሰራላቸዋል። ከዛ አጥንቱ እድገቱን እንዲያቆም ይደረጋል፣ እንዲመለስ ይደረጋል፣ እንዲድኑ ይደረጋል። እነኚህ አንዳንድ ህጻናት አሁን ቢታዩት ኖርማሊ ሲወለዱ አንዱ እግር ላይ ነው፣ አንዱ እግር ታች ነው። እነኚህ ኦርቶፕሮስቴሲስ የሚባለው አንድ ላይ ለነሱ የሚያስፈልግ የጫማ አይነትና የእግር አይነት ያስፈልጋቸዋል። እሱም ይሰራል። አንዳንድ ሰዎች ደግሞ ለቀንም ሆነ ለማታ አንገታቸው ሲጎዳ ኮላር የሚባል የሚደግፋቸው ይፈልጋሉ። እሱም ይሰራል። ለወገብ ለተለያዩ ነገሮች ለመደገፍ የሚያስፈልጋቸው ይሰራሉ። እነኚህ ስፔሻል ተብሎ እንደየታካሚ የሚሰሩ ግን ብዙም ከዓለም ዙሪያ ድጋፍ የማይገኝላቸው ሀገራት ራሳቸውን ችሎ ታካሚዎቻቸውን የሚያክሙበት ስርዓት ነው። ተላላፊ በሽታ ቢሆን ወባ ቢሆን ቲቢ ቢሆን ኤችአይቪ ቢሆን የሚያግዙ ሀገራት ብዙ ናቸው። ምክንያቱም ይተላለፋል። አእምሮ ህመም እድሜ የከዳው በተፈጥሮ በተለያዩ ምክንያት የተወለዱ ብዙ በካንሰር የተጠቁና ሕክምና ያጡ እንደኚህ ነገሮች ላይ የሚያግዙ ሀገራት ብዙ ስላልሆኑ ሀገራት ጠንክሮ ራሳቸውን ማገዝ አለባቸው። ስለዚህ በዛው ልክ ነው ነበሩን። ግን በመንግስት ደረጃ ተደራጅቶ በዚህ ልክ ስላልነበረ ነው መንግስት ይዞ በደንብ እንዲደራጅና በጀትም ኖሮት ጠንክሮ እንዲወጣ እየተደረገና በአሲስቲቭ ቴክኖሎጂ የተሻለ ደረጃ ላይ እንዲደርስ እየተደረገበት ያለ ሁኔታ እሱ ነው። አሁን እኛ ክራንች እናመርታለን፣ ሁሉ ራሳችን እንችላለን። ለእግር የሚያስፈልጉን ራሳችን እንችላለን እናመርታለን። ወርክሾፑ በጣም ትልቅ ነው። ዊልቸሮቹ የተለያዩ አለ። ለምሳሌ ዊልቸር ይሰራል። አሁን ለምሳሌ ዊልቸር የሚሰሩት እንደየታካሚ ሊሆን ይችላል። አንዱ የሽንት ቤት ሊፈልግ ይችላል፣ ቶይሌት ቼር የሚባለው። አንዱ የሴሬብራል ፓልሲ ሊፈልግ ይችላል፣ አንዱ ኖርማል ዊልቸር ሊፈልግ ይችላል። እንደየ ሁኔታው ሰው እንደፈለገው እኔ በዚህ ዲዛይን እፈልጋለሁ ሰው ካለ ተቀብሎ ሰውዬ በሚፈልገው መስራት ነው። ይሄ እንደ ሀገር አንደኛ ምንዛሪን ያስቀርልናል፣ ሁለተኛ ራሳችንን ችለን ታካሚዎቻችን እንደ ሀገር ራሳችንን እግራችን ቆመን እናክማለን ማለት ነው። ስራው በጣም ሰፊ ነው። በጣም ብዙ ርብርብ ይፈልጋል። ኢኒሻል ኢንቨስትመንቱ ጅማሮ በጣም ትልቅ ነው። ቴክኖሎጂ ይፈልጋል፣ ብዙ ነገር ይፈልጋል። ግን በዚህኛው ጅማሮ ራሱ አሁን ከአፍሪካ በተሻለ ሁኔታ አገልግሎት እየሰጠ ይገኛል። ሰፋ ያሉ ነገሮች ውስጡ ላይ ስላሉ፣ ሆኖም ግን ብዙ ቴክኖሎጂዎች ይቀሩናል። ለምሳሌ እግር ላይ ለምሳሌ እግር ስንሰራ ብዙ ሌቴስት ቴክኖሎጂ ከውጭ ነው የምናስገባው። በምርምር እዚህ ነው የሚገጣጠመው። ከዛ መጥቶ
ከዛ መጥቶ እዚህ ይገጣጥማል። አሁን ለምሳሌ ሞጁላር ተብሎ ይመጣል። አንዱ ሲመጣ ዋጋውም ውድ ነው። እስከ $20,000 ዝቅተኛው እንደየሀገሩ ሊለያይ ይችላል። እስከ 80,000 ዩሮም ሊሄድ ይችላል። ስለዚህ እነኛ አገልግሎቶች ከውጭም ኢምፖርት እየተደረጉ ይወጣሉ። ሆኖም ግን እስከ መጨረሻ ኢምፖርት እያደረግን መቀጠል ስለማንችል በምርምር የሚተኩ ምርምሮች ይሰራሉ። ለምሳሌ አንድ ፎርኒ ባር የሚባለው ከመከላከያ ዩኒቨርሲቲ ጋር ከመሆን አሁን በ2 ዓመት ምርምር ነበር። አሁን ክሊኒካል ትሪያሉ አልቆ ሙሉ በሙሉ በኢትዮጵያ ተተክተዋል። ስለዚህ እስከ መጨረሻ ኢምፖርት እያደረግን እንቀጥላለን ማለት አይደለም። ምክንያቱም የሚጠይቀው የውጭ ምንዛሪ ከፍተኛ ነው። እንደ ሀገር ራሳችንን መቻል ግድ ነው። እንግዲህ አሁን እንደዚህ ራሳችንን እየቻልን እየሄድን በኋላ ላይ ደግሞ ጎረቤት ሀገር ታሳቢ አድርገን ማገዝ አፍሪካን ማገዝ ደግሞ አላማችን ነው። እዚህ እያመረትን በቅርብ ጊዜያት ደግሞ ጎረቤት ሀገር ኤክስፖርት ማድረጉም ሊቀጥል ይገባል። በአሁኑ ግን ራስ የመቻል ያሉትን ቴክኖሎጂዎች አዳፕት ማድረግ ሪቨርስ ማድረግ እዛ ላይ ስለሆነ በጣም ሰፊ ርብርብ ሰፊ ስራ ይፈልጋል። ኢኖቬሽንን እና ሪሰርች ይፈልጋል። በዛ በልኩ እየተሰራ ነው። ጥሩ ነገር ይመጣል ብለን እናስባለን። ለኢኖቬሽን እና ለሪሰርች ራሱ ተብሎ አንድ ራሱን የቻለ ሴንተር እንዲሆን ተብሎ ማስፋፊያ ግንባታ እየተከናወነ አይቻለሁኝ። ከሱ በተጨማሪ ደግሞ ለከይታና ከጆሮ መስማትም ጋር ታይዞ በቀጣይ እሱ ላይ ነው እያሰብን ያላችሁት ብላችሁ ነበርና የአጠቃላይ የማስፋፊያ ስራዎችን ደግሞ ብንመለከት ቆንጆ ነው። አሁን ካሉት አገልግሎቶች በተጨማሪ የታሰቡትን ነገሮችን በዛው እናነሳለን። እንግዲህ አሁን ለኛ ሪሰርችና ምርምር ወሳኝ ነው። ሁሉም ቴክኖሎጂዎች አዳፕት ተደርጎ ሪቨርስ ተደርጎ ወይ ደግሞ ኢኖቬት መደረግ አለባቸው። ስለዚህ ሪሰርችና ምርምር ወሳኙ ስለሆነ ያ ዊንግ እንዲከፈት ተደርጓል። ከዚህ በኋላ የሚኖሩ የፕሮብሌም ሾፕ ወይ ደግሞ ችግር መግዣ ሱቆች ሊኖሩ ይገባል። ችግሮቹ ምንድናቸው ተብሎ ሪሰርች የሚሰራበት ከዛን የአንዳንድ ሪሰርቾች ሲሰሩ ውስጡ ላይ የሚደረጉ ነገሮች ከተሰሩ 3D ፕሪንቲንግ እንደ ስካኒንግ ያላቸው ፕሮቶታይፕ ዲቨሎፕ የሚደረግበት ከዛ በኋላ ታይቶ ክሊኒካል ትሪያል ተሰርቶ ፓቴንትም ተወስዶበት ስታንዳርድ ወጥቶለት ለሀገርም ለዓለምም ሊሰራጭ የሚችል ሪሰርች ሴንተር መኖር አለበት እና ያንን የሚሰራ ሪሰርች በቅርቡ እንጨርሰዋለን። ከዛ በኋላ ያ ወርክሾፖቹን ያግዛል። ያንን ወርክሾፕ ለወደፊት ተመራማሪዎች እየተረከቡ ነው የሚሄዱት። ምክንያቱም ዊዛውት ኢኖቬሽን ምንም ማስራት አይቻልም። ኢኖቬሽን ግዴታችን ስለሆነ ነው። ለምሳሌ በቅርቡ አሁን ሁሉ እቃ ገብቶለት በአንድ ወር እድሜ ባልበለጠ ውስጥ የሚጀምር አለ። ለምሳሌ የሎው ቪዥን እና የሂሪንግ አለ። አሁን እሱ ለምሳሌ ሁሉንም ከዚህ በፊት የነበሩ መነጽሮች ምናምን ከውጭ ነው የምናስገባቸው እንትኖች ግን እዚሁ መስራት የምንችላቸው እዚሁ ማድረግ የምንችላቸው ነገሮች ነበሩ። ከባድ ቴክኖሎጂ አይደሉም። ትችላለች ኢትዮጵያ። አሁን ለምሳሌ የመስሚያ እንትኖች አሉ ቴክኖሎጂዎች ኮክሊያር ኢምፕላንት ጨምሮ አሉ ውስጥ ላይ ሰው መስማት ካቃተው እንደ መስራት እንደሚችል እነኚህ አሁን ወደ ሀገር እያመጣን በሙያ በታገዘ በቴክኖሎጂ በታገዘ አገልግሎቱን እንጀምረዋለን። እንግዲህ አካል ጉዳት ወይ ደግሞ ሪሃብ በሚፈልግ በጣም ሰፊ ቦታ ነው። አይን አንዱ ነው፣ ጆሮ አንዱ ነው፣ አጥንት አንዱ ነው። እንደዛ እያለ ሲሄድ በጣም ብዙ ነው። አዋቂ አለ፣ ህጻናት አለ፣ እድሜ ከዳቸው ይኖራሉ። በተለይ ደግሞ በአሁኑ ጊዜ ደግሞ እንዳልነው በተላላፊ ባልሆኑ በሽታዎች ደግሞ ስትሮክ በጣም እየበዛ ነው። እነኚህም በሙሉ ሊያግዝ የሚችል ደግሞ ሴንተር መቋቋም አለበት። ስለዚህ ለነኚህ ሊሆን የሚችል አሁን ይሄኛው ህክምና አንደኛ ውዱ አገልግሎት ይባላል። በዓለም ዙሪያም እንደኛ በትንሽ ብር ታክመን የምንገባ ነገሮች አይደሉም፣ ረጅም ጊዜ የሚወስዱ ናቸው። ሁለተኛው ደግሞ ውዱ አገልግሎት ቢባልም እነኚህ በአንድ ጊዜ የሚያልቁ እንትኖች አይደሉም፣ ህመሞች አይደሉም። ረጅም ጊዜ ይወስዳል። 3 ወር ሊወስድ ይችላል። በጣም ረጅም ጊዜ የሚፈልግ ነው። ወደ ነበረበት ለመመለስ ጊዜ ይፈልጋል። ወደ ተቋም ደግሞ ምልልስ አለው ታካሚው። ይሄኛውን በትንሹ ከወጣ 3 ወር ሊሆን ይችላል፣ 6 ወር ሊጠይቅ ይችላል። እንደየሁኔታው 12 ወር ሊጠይቅ ይችላል። አሁን ለምሳሌ አሁን አንድ ጉልበት ንቅለ ተከላ የተሰራለ ሰው ረጅም ጊዜ ሊወስድበት ወይ ደግሞ በትንሹ በ2 ወር በ3 ወር ሊሆን ይችላል። እንደየሰው ሊሆን ይችላል። ዳሌ የተተካለት እንደዛ ሊሆን ይችላል። ስትሮክ የመጣ እንደዛ ሊሆን ይችላል። ለምሳሌ በካንሰር የታመሙ አሁን ለምሳሌ ብዙ ጊዜ በኢትዮጵያ አሁን የተለመዱት ብዙ ጊዜ
ቆይታቸው ይታወቃል ወደ መጨረሻ እየመጣ ሲመጣ ያንን ግን ሁሉ ከቤተሰብ ጋር የሚያሳልፉት ህመሙን የሚሸከሙት ችግሩን አብረው የሚጋፈጡት ቤተሰብ ናቸው። ይሄንን የሚረከብ ተቋም ያስፈልጋል። ስቃዩ ቢያንስ እየቀነሰለት ወደማይቀረው ነገር የሚሄድበት መንገድ አሁን ስለዚህ ምንድነው አሁን በመንግስት ደረጃ ታስቦ እየተሰራ ያለ መንግስት ትልቅ ሜጋ ፕሮጀክት እየሰራ ነው። ለዛ ደግሞ ማስፋፊያ ያስፈልጋል። እነኚህ በመመላለስ ወይ ደግሞ ከቤት ኢኮኖሚካሊ በብዙ ነገር ጫና አለው። ስለዚህ ቆይቶ የሚታከሙበት ረጅም ጊዜ የሚቆዩበት እንደየታካሚ ሁኔታ የሚታከሙበት ትልቅ ሴንተር ያስፈልጋል። ስለዚህ በአእምሮ በኩል ትልቅ ማገገሚያ ሴንተር እየተገነባ ነው። ለዛ መንግስት ትልቅ ፕሮጀክት መድቦ ሜጋ ፕሮጀክት እየተሰራ ነው። ገፈርሳ ላይ ያላችሁ ማከል ማለት ነው። አሁን 400 አልጋ ነው አይደል የሚይዘው? በአሁኑ 400 አልጋ አለ። ቀጣይ ጊዜ ግን 1200 አልጋ ሊይዝ የሚችል ትልቅ እየተገነባ ነው። ቪሌጅ ነው የሚገነባ፣ እንደ ከተማ ነው። ለመጀመሪያ ጊዜ ደግሞ በፓርክ አይነት ነው የሚገነባ። እንግዲህ አሁን እዛ የሚቆዩ ሰዎች በተለያዩ ህመማት ምክንያት ሲቆዩ አካባቢው ራሱ ሂሊንግ እንዲሆን ታስቦ አንዱ ህክምና መስኖ ይባላል። ማስፋፊያ መንግስት እየሰራ ነው። በሌላ በኩል ደግሞ ስናነሳ ለነበረው አሁን በልብ በካንሰር በስትሮክ እነኚህ ከቤት ተመላልሶ ህመማቸውን ህክምናቸውን መጨረስ አይችሉም። ለነዚህም ደግሞ እዚህ አዲስ አበባ ላይ አዲስ አበባ ከተማ የማስፋፊያ የተወሰኑ መሬቶች እየጨመረልን ነው። አዲስ አበባ ከተማ እያገዝን ነው። ስለዚህ አሁን እዚህ ላይ ደግሞ ማስፋፊያዎች ይሰራሉ። መቆያ የሚሆን ማለት ነው። መቆያ የሚሆን ይሄኛው ህክምና ዛሬ መጥቶ ነገ የሚመለሱ ስላልሆነ ቤተሰብን ያዳክማል፣ ኢኮኖሚካሊ ይጎዳል። ተመልሶም እንዳይመጡ አንድ ምክንያት የሚሆነው እሱ ነው። ምልልሱን እንዲያቋርጡ ያደርጋቸዋል። በደብሊውኤችኦ ጥናት መሰረት ኢትዮጵያ ውስጥ ይሄ ፐርሰንቱ ትልቅ ነው። በአንድም በሌላ ማገገሚያ የሚፈልጉ አካል ጉዳት ያለባቸው 17.6% አሉ። ይሄ ከኢትዮጵያ ፖፑሌሽን ስታይ ትልቅ ቁጥር ነው። ይሄ ደግሞ ቁጥር ለወደፊት ይጨምራል። ለምን? እድሜ እየጨመረ ነው። የመኖሪያ እድሜ ጣራው እየጨመረ ነው። ከሱ ጋር ተያይዞ በሚመጡ ብዙ ነገሮች ይኖራሉ። ተላላፊ ያሉን በሽታዎች እየጨመሩ ነው። ይሄን ቁጥር አኮሞዴት ማድረግ የሚችሉ ማስፋፋያዎች እንደ ሀገር ያስፈልጋሉ። አንድ ብለን እዚህ አዲስ አበባ ላይ ከተጀመረ አንድ ሁለት እያለ ደግሞ የሀገር አቅም በፈቀደ መጠን ደግሞ በመላ ክልሎቹ የተሰፋፋ የሚሄድበት ሁኔታ ይኖራል ወደፊት። በአንድ ተቋም ይሄንን ሁሉ ሱስ ማከም አይቻልም። በአንድ ተቋም ይሄንን ሁሉ አእምሮ ታማሚ ረጅም ታይም ማከም አይቻልም። በአንድ ተቋም ይሄንን ሁሉ የካንሰር ታማሚዎች የልብ ታማሚዎች ለማገገም ካንሰር ታማሚ ምናምን ስንለው እኛ ለማገገም ያደረሱ እንጂ መጀመሪያ ህክምናቸውን በሆስፒታል ነው የሚጨርሱት። የልብ ታማሚዎችም እዛ ነው የሚጨርሱት። እግር ሲቆረጥም ሆስፒታል ነው የሚቆረጠው። የህክምናው ሂደቱ በሙሉ እዛ ነው የሚጨርሱት። እኛ ጋር ሲመጡ ህክምናቸውን እየቀጠሉ ለማገገም የሚያስፈልጋቸው ወደ ነበሩበት ሊመልሳቸው የሚችሉ ስራዎች ናቸው እኛ ጋር የሚሰሩትና ይሄን በአንድ ሁለት ተቋም አይቻልም። ትልቁ ስራ ዶክተር እሱ ነው አይደለ? ህክምና ከጨረስን በኋላ እንግዲህ ወደ ነበርንበት ለመመለስ ምን የሚወስደው ጊዜ ነው ከባድ የሚሆነው። በስነ ልቦና ረገድ ወደ ቀድሞ መመለስ ያስፈልጋል፣ በአካል ወደዛ መመለስ ያስፈልጋልና በተለይ ሁለቱ ነገሮች በደንብ ጊዜ ተወስዶ ካልተሰራበት እንግዲህ እግርን አጥቶ ህክምናውን ጨርሶ ቤት መቀመጥ ነው የሚሆነው ማለት ነው አይደለ? ስለዚህ እግር ተሰርቶለት እንደ ቀድሞ መንቀሳቀስ እንዲቻል ወደ ስራ መግባት እንዲቻል ወደ ምርት መግባት እንዲቻል የእናንተ ስራ ቀላል የሚባል አይደለም። አንድ እናንተ ጋገኘው ታካሚ ምሱን ያለኝ የሚገርምሽ 6 ልጆች አፍርቻለሁ አለ። በጣም ጠንካራ ነኝ፣ በቃ ጥሩ የስራ እንቅስቃሴ ላይ ነኝ ያለሁት እያለ ምስክርነቱን ሲሰጥ ነበርና በቃ እንደዚሁ በጦርነት ውጊያ ላይ ነበረ እግሩን ያጣው። በቃ ከዚህ በኋላ ሌላ አይነት ህይወት ውስጥ አልቀጥልም የሚል እምነት ነበረኝ። ከዛ በኋላ ግን አሁን ላይ ያለበትን ደረጃ ብሎ በጣም ድምጹ ራሱ ሲያወራ በጣም ጉልበታም የሆነ አንድ ሰው አግኝቼ ነበር። ይሄ ጉዳት ከደረሰኝ በ1993 92 ዓመተ ምህረት ነው። በባድሜ ውጊያ ነው። እንግዲህ የሀገር ጉዳይ ነው። በሀገር ደግሞ በሀገር ከመጣ መደራደር የለም። አገር ሰላም ከሆነ ነው ሁሉም ነገር የሚሰራ። አገር ሰላም ካልሆነ ማንም መንቀሳቀስ አይችልም። ተመትቼ ጓደኞቼ እዛ ተሰውተዋል። እኔ ግን ጎንደር ሆስፒታል አለም ብርሃን ሆስፒታል የሚባል ነው የታከምኩ። በ1992 ነው። ከዛ ወደዛ ወደ ጦር ኃይሎች አመጡኝ። ከጦር ኃይሎች ወደ መገገማ ወሰዱኝ። ዝዋ የሚባል መገገማ። ከዛ
አርቲፊሻል ድጋፍ ተሰርቶልኝ የተንቀሳቀስኩ ነበር። የዛን ጊዜ ያኑ አርቲፊሻል እና የዛን ጊዜ አርቲፊሻል ይለያያል። በጣም ከባድ ነው። ችሌሽ አትንቀሳቀስም። ከዛ ወደዚህ መጣ። ይሄ የውጭ ነው አሁን የተሰራልኝ። በጣም እንደ እግሬ ነው የሚንቀሳቀስ። አሁን የ6 ልጆች አባት ነኝ። ምን ተነስቼ በራሴ ቴክኒሻን ነኝ። የኤሌክትሪክ ምጣድ ነው የምሰራው። 1 2 ቦታ 3 4 ቦታ ነው ወረዳ ላይ የማከፋፈል ስራዬን የሰራው። እስካሁን ምንም ያጋጠመኝ ነገር የለም፣ ፈጣሪ ይመስገን። ወደ ቀድሞ ህይወት የመመለስ ነገር እንደ ህልም የሚታይ ነው፣ አንዳንዴ የማይሆን የሚመስለን ነገር ነውና ስለዚህ እናንተ ጋር የሚሰጠው አገልግሎት የሰዎችን ህይወት ጉዳት ከደረሰባቸው በኋላ ወድቀው እንዳይቀሩ ህይወቴ በቃ ከተመለት የሚለውን ሀሳብ አራግፈው ትተው በአዲስ መንገድ በአዲስ ምዕራፍ ህይወት መኖር እንደሚቻል ትልቅ ማሳያ የምታረጉበት ስለሆነ እኔ እንደው ምን ስላቸው ነበር ዛስ የሚሰሩትን ለስጋ ብቻ ወይ ለደሞዝ ብቻ አይደለም እናንተ የምትሰሩት በቃ የነፍስ ዋጋችሁንም ነው እየሰራችሁ ያላችሁት እያልኳቸው ነበርና በጣም ትልቅ ተግባር የሚከወንበት ተቋም እንደሆነ በደንብ ማየት እንችላለን። ቴክኖሎጂውንም ወደ ጎን አላላችሁትም። 3D ፕሪንቲንጉን አይቻለሁኝ። እዛው በላፕቶፕ ላይ ታዞ ለእግር ድጋፍ የሚሆን አንድ ቁስ ፕሪንት ሲደረግ እዛው ቆሜ ስከታተል ነበር ፕሮሰሱንና ጎን ለጎን የቴክኖሎጂ ሂደታችሁንም እየዳችሁበት እንደሆነ ተመልክቻለሁ። ማገገሚያ የሚባለው በደብሊውኤችኦ ራሱ ከ1 ዓመት ከ2 ዓመት ባልበለጠ ነው አሁን ዩኒቨርሳል ሄልዝ ከቨሬጅ ተደርጎ የተመዘገበ ራሱ። ቴክኖሎጂው ደግሞ ወሳኙ ነው ለዚህኛው። አንድ ሰው እግሩ ሲቆረጥ ተስፋ አብሮ ይቆረጣል፣ እጁም ሲቆረጥ ተስፋ አብሮ ይቆረጣል። ትናንትና በእጁ ሲጽፍ የነበረ ሰው ዛሬ እጁ ሲቆረጥ ተስፋ አብሮ ይቆረጣል። የመጀመሪያ ሕክምና የሚሆነው ስነ ልቦናው ነው። አንደኛ ይሄኛ ሰውዬ ወደ ነበርኩበት ይመለሳል ብሎ የነበረውን እንዲቀበልና ከዛ ለመውጣት እንዲታገልና እንዲያግዝ ማድረጉ ነው ትልቁ ነገር። መጀመሪያ ጊዜ አሁን ተስፋ የተቆረጠ እግሩ የተቆረጠ ሰው ይመለሳል የሚል ተስፋ አይኖርም አብሮ ስለሚጨልም ያ እንደሚለመልምና እንደሚመለስና ወደ ቦታው ወደ ነበረበት ተመልሶ እንዲመጣ ማድረጉ አንዱ ትልቁ ሕክምና የስነ ልቦና ሕክምናው ነው። መጀመሪያ ሰው አያምንም፣ እግሩ ሲቆረጥ አይቀበልም። ሰው ሊሄድበት ይፈልጋል፣ አለ ይላል፣ ሳይኖር ሲቀርም አለ ይላል፣ አሁንም አይቀበልም። ቀስ ብሎ ይቀበላል። ከተቀበለ በኋላ እግሩ ሲቀጥልለት ደግሞ ተስፋው ተመልሶ ይቀጥላል። አሁን አንዳንድ ሰዎች ይሮጡበታል፣ አንዳንድ ሰዎች ኳስ ይጫወቱበታል፣ አንዳንድ ሰዎች መደበኛ ስራቸውን ያደርጉበታል። ይሄ እንግዲህ ስንለው ሙሉ በሙሉ እግርን ይተካል፣ ሙሉ በሙሉ እጅን ይተካል ማለት አይደለም። 100% ወደ ነበረበት ባይመለሱ መሄድ ከማይችልበት መሄድ ይችላል፣ መስራት ከማይችልበት መስራት ይችላል፣ መቆም ከማይችልበት መቆም ይችላል። ይሄ ቀላል ነገር አይደለም። አሁን ሰው ኖርማሊ አሁን የፈለገውን ጫማ ቀይሮ ሲለብስ የፈለገውን ልብስ ሲለብስ ኖርማል ስለሆነ አይታወቅበትም። ይህንን ስናጣ ግን የመሙ ከባድ ነው። በሕክምና ሲመለሱ ደግሞ ተመልሶ ያንን ተስፋ ስለሚያገኙ አሁን ሁሌ ስለሚያጋጥም ሆይ መሄድ ቻልኩ ወይ እውነት ነው ወይ አሁን እንደዛው መሄዴ ነው ወይ እንደ ሰው ሱሪ ለበስኩ ወይ እንደ ሰው እንትን የሚባሉ ነገሮች ቀላል አይደሉም። ህመሙ ከባድ ነው። ግን ያው ዋናው ነገር ምስጋና ለመንግስታችን ይግባ። ጤና ሚኒስቴር በልዩ ትኩረት እንደ ሀገርም ርብርብ ተደርጎ አዲስ አበባ ከተማ በጣም ቀላል ድጋፍ አላደረገም። በሸገርም ያሉት በቀላል ድጋፍ እያደረጉ አይደሉም። ይሄኛው አሁን ተደምሮ የተሻለች ነገር ለኢትዮጵያ የተሻለ ተቋም እንዲገነባ እድል ይፈጥራል። እድል ስለሆነ እኛም ደግሞ በርትተን እንደዚህ ከሰራ ነው አንደኛ ይሄ ሁሉ እያሉ እኛ መተኛት አይጠበቅብንም። ስራዎቻችን እየጀመርን ነው። ዓለም ከደረሰችበት ማድረስ እንችላለን። አቅሙ አለ። የሚቸግርን ነገር የለም። ዋናው ምንድነው በወኔ መስራት ነው። መንግስት በበጀት እየደገፈ ነው። ዋናው ሊቸግረን የሚችለው እኛ ለመስራት ያሰብናቸው ሀሳቦቻችን በጣም ብዙ ሊሆኑ ይችላሉ። እነሱ ግን በአንድ ቀን አይደርሱም፣ በአንድ ዓመት አይደርሱም፣ በአንድ 2 ዓመት አይደርሱም። እንደነ ጀርመን ያሉት በ100 ዓመት እዚህ ደርሶ ሊሆን ይችላል። እኛ ግን እንደነሱ በኢኖቬሽን ጊዜ ስለማይወስድብን የተፈጠሩ ብዙ ነገሮች ስላሉ ኢኖቬሽኖቹን የተፈጠሩትን ተጠቅመን ወደ ራሳችን ወስደን በ5-10 ዓመታት ውስጥ ደግሞ ለኢትዮጵያ ጥሩ ነገር ተስፋ የሚሰጥና ምንኮራበት እንደ ሀገር ተቋም ይፈጠራል። አሁንም ተፈጥሯል። አሁን ብዙ ምን አንኩራራበትም እንጂ እንደ ከአፍሪካ አንደኛ ነው።
ከአፍሪካ አንደኛ ማለት እንግዲህ ከደሃ ጋር ራሳችንን ኮምፔር አድርገን አናወራም ከሚለው አንፃር ካልሆነ በስተቀር ጅማሮው ጥሩ ነው። ግን የሚቀሩ መንገዶች ደግሞ በጣም ብዙ ነው። ከሚጠበቅብን 1% ተሰርተዋል ብሎ አይታሰብም። ምክንያቱም አገልግሎቱ ሰፊ ነው፣ ውድ ነው፣ ኢንቨስትመንት ይፈልጋል። ኢኒሻል ኢንቨስትመንቱ ውድ ነው። ግን መንግስት በልዩ ትኩረት ልዩ ሁኔታ እያየ ስለሆነ ትልቅ ተስፋ ነው። ትልቅ ቦታም ደርሶ ለሀገርም ኩራት ይሆናል ብለን እናስባለን። መልካም። ሌላኛው የዚህ ተቋም መገለጫ ይሆናል ብዬ የማስበው ከበር ገና ሲገባ ያለው ጽዳቱ፣ አረንጓዴነቱ በጣም ደስ የሚለውና የቤት አይነት ስሜት አለው። አጫጭር ቤቶች አሉ። ሪሰፕሽን አካባቢ ያለው ድባብ በጣም ደስ የሚለው ታካሚዎች ሲመላለሱበት እያዩ የነበር በጣም ብዙ ታካሚዎች በቀን ውስጥ ይወጣሉ ይገባሉ። ግን ደግሞ ምንም ምትጣል ነገር የለችም መንገድ ላይና ጽዳትን ከነዚህ ሁላ አገልግሎት ጋር አጣምሮ መያዝ እንዴት ነው የተቻለው? ኤርጎኖሚክስ እኛ ከጀመርነው 3 አመት አልፏል። ሌሎቹ በዛ ተቋም ሳይጀምሩ ነው ኤርጎኖሚክስ የጀመርነው። አንደኛ ሂሊንግ ኢንቫይሮንመንት ነው ያለበት። የኛ ኤርጎኖሚክስ አሁን ሁሉንም አለው። አቮካዶ ይኖረዋል፣ አፕል ይኖረዋል፣ ሁሉንም አይነት ይኖረዋል። ከዛ በኋላ ደግሞ ክረምትና በጋ ልዩነት ሊኖረው አይገባም። የመጀመሪያ ሰው ግቢውን ሲገባ ልምላሜውን፣ ተስፋውን፣ ሂሊንግ ኢንቫይሮንመንት አረንጓዴነቱ ደስ ይላል ማየት አለበት። ይሄን ብቻ አይደለም፣ ለሰራተኛም ለታካሚም አሁን በኤርጎኖሚክስ አሁን ጥሩ ተቋም ነው፣ ተሰርቶበታል አለ። ለኛ ሂሊንግ ኢንቫይሮንመንት ነው፣ ኤርጎኖሚክስ ብቻ አይደለም። በሌላ በኩል ደግሞ ታካሚዎቻችን ያንን ኤርጎኖሚክስ ኢንቫይሮንመንቱን ይሰሩበታል። አንድ ሰው አገገመ ስንለው አረምና ሌላውን ስለይ ነው። እንደዛው ደግሞ መኮትኮት ሲችል ነው። ለምሳሌ ደግሞ ማሰቡን ሁኔታ ደግሞ የተለያዩ ቴክኖሎጂዎች ተጠቅመው የተለያዩ ስራዎች ይሰራሉ። ሲመለስ ነው ወደ ቦታ። አሁን ያው ኤርጎኖሚክሱ እንዳለ ሆኖ በሌላ በኩል ደግሞ በሌማት ትሩፋትም እንደ ተቋም ለፌዴራል ተቋሞች ያቀርባል። እንቁላል ለፌዴራል ተቋም ያቀርባል፣ ወተት ያቀርባል፣ በዛው ድጋፍ ያደርጋል። ለተቋሙ ለስታፎቻችሁ ደግሞ በዝቅተኛ ዋጋ ለምሳሌ አንድ እንቁላል በ10 ብር ያቀርባል። 1 ሊትር ወተት እስከ 50 ብር ያቀርባል። ከዛ አንድ እናት ደግሞ ወተት መውሰድም ካልቻለችው ወላድ እናትም ከሆነችው በነፃ እንዲታገኝ ያደርጋል። ይሄ ከተቋሙ ሁለት ነገር ነው የምንጠቀመው። ታካሚዎቻችን ሙሉ በሙሉ ወተትና እንቁላል ከዛ ነው የሚያገኙት። አንድም የሚገዛ ወተት የለም፣ አንድም የሚገዛ እንቁላል የለም። ሙሉ በሙሉ ከዛ ነው። አንደኛ ኢኮኖሚካሊ ሴቭ ያደርጋል። ሰራተኛም በሙሉ ከዛ ድጋፍ ያገኛል። ሌማት ትሩፋት ሲባል ራሱ መጀመሪያ አካባቢ ቀላል ይመስል ነበር። እኛ ግን ገብተንበት ስናየው በጣም ኢኮኖሚክ ድጋፉ የሚያደርገው ነገር ቀላል አይደለም። መጀመሪያ ኢንቨስትመንትም ይፈልጋል። ተቋሙ በጣም በቁርጠኛ ሆኖ ለዛ ነገር ካልገባበት አይሆንም። አሁን ዛሬ ላይ እኛ ደስ የሚለን ሰው 8 ሊትር ወተት ገዛው 10 ሊትር ወተት ገዛው ብሎ በግል ደረጃ ደስ ብሎ ገዝቶ ሲሄድ እኛ ደስ ይለናል። መግዛት ካልቻለ ደግሞ ይደገፋል። ያ ማለት ለተቋሙም ለታካሚውም ድጋፍ ያደርጋል። ኤንቫይሮንመንቱም ሂሊንግ መሆን አለበት። የሚሰራም ሰው ደስተኛ ሆኖ እዛ መስራት አለበት። አብሮ መሄድ አለበት ሁሉ። እንግዲህ የኛ ብዙ ሆነ ዘርፈ ብዙ ሆነ ጅማሮ ላይ ስለሆነ ዘርፈ ብዙ ሆነ። እዚህ ጋር ኢንፍራስትራክቸሩ አለ፣ እዚህ ጋር ሰው ግንባታው አለ፣ እዚህ ጋር ስርዓቱና ሲስተሙ ማምጣቱ አለ፣ እዚህ ጋር ኢንቨስትመንቱ ብዙ ነው። ሰራተኛውም ደግሞ ደስተኛ ሆኖ መስራት አለበት። ታካሚም በኢንቫይሮንመንቱ ደግሞ ደስተኛ መሆን አለበት። ለዛ ነው ለወደፊት የሚመጣው ኢንቫይሮንመንት ወደ ሪዞርት አይነት ሆኖ ፓርክ አይነት ሆኖ እንዲገነባ ያሰብነው። ሂሊንግ ኢንቫይሮንመንት ግድ ስለሆነ ነው። ኤርጎኖሚክሱም አዲስ አበባ ከተማም ሰሞኑን ኢቫሉዌት አድርጎ አንደኛ ብሎ ሸልሞታል። ኤርጎኖሚክሱን አይቶ ያ ግን ለኛ ሕክምና ፓርቱ ነው። በጣም ደስ የሚለው እንግዲህ ቀጣይ ብዙ ነገሮችን ታስባላችሁ ብዬ አስባለሁኝ። የተጀማመሩ ነገሮች ቀላል የሚባል አይደሉም። ገፈርሳ ጋር ያለው የሱ ማገገሚያና የአእምሮ የስነ አእምሮ ሕክምናው ራሱን የቻለ እንደ ቪሌጅ ነው ያሰባችሁት። በጣም ትልቅ ክትትል የሚፈልግ ነገር ነው። እዚህ ውስጥ ላይ ደግሞ የሚሰሩት አገልግሎቶች ዘርፋቸው ብዙ ነው። ወርክሾፓችሁ በጣም ሰፊ ነው። ውስጥ ላይ ያመረታችሁ ለውጭ ተገልጋዮች የምታቀርቧቸው ምርቶች በጣም ብዙ ናቸው። ቅድም አንስተናል። ዊልቸሮች አሉ፣ ክራንቾች አሉ፣ ጫማዎች አሉ። ትልቅ ፋብሪካ ብለን ልንጠቅሰው እንችላለን እዛ ጋር ያለውን እንቅስቃሴ። ከዛ ውጪ አሁን ላይ ደግሞ እንደ ሀገር ድሮ ብዙ እኛ ጋር የሚታዩ ያልነበሩ ማይተላለፉ ተላላፊ ያልሆኑ ህመሞች በስተዋልና የሱ ደግሞ ቀጣይ የሚመጣው ኮንሲኩዌንስ ከባድ ነው።
ከአካል ጋር የሚገናኝ ቤት ቁጭ የሚያደርግ በፊት ከነበረን እንቅስቃሴ የሚገድቡ ነገሮች ናቸውና ተቋሙ ወደፊት የሚመጣበትን ጫና እርግጠኛ ታሳቢ ያደርጋል ብዬ አስባለሁኝ። ብዙ የሰው ፍሰት ብዙ አገልግሎት ፈላጊ ማህበረሰብ ይኖራልና እንደ ጠቅለል ባለ መልኩ እንዴት ነው ትከሻችሁን ያዘጋጃችሁት? ምን ታስባል በቀጣይ ለመስራት? ስለ እውነት ይሄናውን ተቋም እየተገነባ በሄደበት ጊዜ የሚያሳስቡ ነገሮች አሉ። ትንሽ ጠንከር ብለን መስራት አሉብን። አንደኛ የማስፋፊያ ኢንፍራስትራክቸሩ ነው። ሁለተኛ የቴክኖሎጂ አዳፕት አድርጎ እንዳለ ማሽነሪዎች ናቸው፣ ቴክኖሎጂዎች ናቸው ወደ አገር ኢምፖርት አድርጎ እነዚህን ቦታ ማስያዝ ነው። በሶስተኛ ደረጃ ትልቁ ዝግጅት የሚፈልገው የሰው ኃይል ነው። በማገገሚያ ደረጃ የሚያስተምሩና የሚያበቁ ተቋማት አልነበሩንም። ስለዚህ ካሪኩለም እየተዘጋጁ ናቸው። የተለያዩ ዩኒቨርሲቲዎች፣ ኮሌጆች አሁን በቅርቡ መቀበል ይጀምራሉ። 3 አመት 4 አመት በኋላ የሚመጡ በጣም ብዙ ታካሚዎች አሉ። ዝግጅታችንም ለዛ ነው። ያንን የሚመጥን የሰው ኃይል ዝግጅት ያስፈልጋል። አገር ውስጥ ማሰልጠን የምንችላቸው በአገር ውስጥ በአጫጭር ኮርሶች ማሰልጠን የሚቻሉ በአጫጭር ኮርሶች፣ ታስክ ሽፍቲንግ በሚባሉ ደግሞ ከሙያ ትንሽዬ ታስኩን ጨምሮለት አሁን ለምሳሌ ኢንጂነሪንግ ከነበረ ቴክኖሎጂስት አድርጎ ዊልቸር ቴክኖሎጂስት አድርጎ የምናገኛቸው ደግሞ እነዚህም በሙሉ በጎን ይዞ መሄድ፣ ጎን ለጎን ደግሞ በሪሰርችና ምርምር ማገዝ የሚመጣውንና እየመጣውን ያለ ዓለም ሊሸከም የሚችል ተቋም ለመገንባት ዋናው አንደኛ ኢንፍራስትራክቸር፣ ሁለተኛ ሰው ኃይል፣ ሶስተኛ በሪሰርችና ምርምር መደገፍ ስለሆነ አንደኛ ኢንፍራስትራክቸሩን በሀገር ደረጃ ማስፋፋት ነው። እንጂ አንድ ብሎ ተጀምሯል። በክልል ከዚህ በፊት የሚሰሩ ተቋማት አሉ። እነሱም ማጠናከር ነው፣ እነሱም ማገዝ ነው፣ እነሱን ኢንፍራስትራክቸራቸውን ማስፋፋት ነው፣ የሰው ኃይል ላይ መስራት ነው። ትልቁ ነገር የሰው ኃይል የምንለው ዛሬ ከገበያ የሚገዛ አይደለም። በዚህኛው ዛሬ አስገብቴ ወይ 3 አመት ወይ 4 አመት ወይ 5 አመት ነው የምንጠብቀው። ጊዜ የሚፈልግ ነው። ቀደም ብሎ የሚሰራ ነገር ነው። አሁን ባለው የሰው ኃይል እየሰራን አንዳንድ ቦታ ላይ ከውጭም የሰው ኃይል መጥቶን እያገዘን እያደረግ ጎን ለጎን ደግሞ እያሰለጠን እያበቃን መሄድ ስለሆነ ጤና ሚኒስቴርም በዚህ ሁኔታ በተለያዩ በካሪኩለሞች ዲቨሎፕ እያደረጉ ለተለያዩ ተቋማት እየሰጠ ይገኛል። በዛው መሰረት የሰው ኃይል እየሰለጠነ እየገባ ሲሄድ ሙሉ የሆነ ተቋም ከ3 4 5 አመት በኋላ ትክሻው የሰፋ እየመጣ ይሄዳል። አሁኑ ግን ዝግጅት ምዕራፍ ነው፣ ማዘጋጀት ነው፣ መሰብሰብ ነው፣ የሚሰሩ አገልግሎት ራሱ ሰብስቦ አንድ ቦታ ላይ ማምጣት ነው። ያ ስለሆነ በጣም ትንሽ ጠንከር ብሎ መስራት ይፈልጋል። እንግዲህ በትንሹ ነው እዚህ ጋር ለመጥቀስ የሞከር ነው። ተቋም ውስጥ በጣም ብዙ የሰውን ልብ እንደው በቃ በደስታ የሚሞሉ ተግባራት የሚፈጸምበት ቦታ ነውና ለሰው ደግሞ ደስታ ምክንያት መሆን መቻል በጣም ትልቅ ነገር ነው ብዬ አስባለሁኝ። እዛ ውስጥ ያሉ ባለሙያዎችም ቦታቸው ደስ ብሏቸው እንዲሰሩ የስራ ቦታቸውን ብቻም ሳይሆን የህይወታቸው አንድ አካል ሆኖ እንዲቆዩ ለማድረግ እንደ ተቋም ያላችሁ መተጋገዝ ለሰራተኛው በማሰብ የሚሰሩ ስራዎች እውነት ለመናገር ቀላል የሚባሉ አይደሉም። የመስራትን ጉልበት የሚጨምሩ እዛ ቦታ ላይ ለመምጣት ጠዋት ደስተኛ ሆኖ የመምጣት መንስኤ የሚሆኑ ነገሮች ናቸውና በዚህ መልኩ ቤተሰባዊነቱ ትልቅ መሰረት ነው ብዬ አስባለሁኝ ወደፊት ለምታስቡት ትልቅ አገልግሎቶች ለማለት ነው። ዶክተር ታሪኩ ታደሰ የኢትዮጵያ አካል ድጋፍ አገልግሎት ዋና ስራ አስፈጻሚ ስለነበሩት ጊዜ አብረን ስለቆየን በድጋሜ ከልብ አመሰግናለሁኝ። እኔም አመሰግናለሁ ስለጋበዛችሁ። ተመልካቾቻችን እናንተም በያላችሁበት ሆናችሁ ከቆይታችን ጋር አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ሳምንት የጤና ወግ ሲመጣ በሌላ የጤና ጉዳይ ነው የሚሆነው። በያላችሁበት ጤናችሁ ይብዛ።